ብትታየዋ ያጠቃላይዋ ቤተክርስቲያን 20% ብቻ ናት። 80% አትታይም ቤተክርስቲያን። ከኔና ከናንተ ጋር የሚኖሩ ግንስ ወገኖቼ እኔና እናንተ ማናያቸው ቅዱሳን አሉ። እግዚአብሔር ያስቀራቸው ሰዎች አሉ። እግዚአብሔር ራሱ ባወቀ የሰወራቸው። እዚህ አካባቢ እኮ ቅዳሴ ድምጽ ይሰማል ትሉ የለ? እዚህ አካባቢ እኮ የዕጣን ጢስ ይሸተናል ትሉ የለ? ሰው ማያቸው ጤዛ ልሰው ደንጋ ተንተርሰው ድምጽ አራዊት ታግሰው ተዋጊዋና አሸናፊዋ ቤተክርስቲያን ይሏታል። ዘ ሚሊታንት ቸርች ተዋጊዋ። ይህ ምንኛ ያጽናናል፣ ይህ ምንኛ ያበረታል። ዘ ቪክቶሪየስ ቸርች አሸናፊዋ። እቺ በውጊያ ላይ ያለች ቤተክርስቲያን ናት፣ ተጋድሎዋን ያልጨረሰች። አሸናፊዋ ቤተክርስቲያን ናት፣ ሰይጣንን ያሳፈረች። የዘንባባ ዝንጣፊ ይዛ እየዘመረች ያለች፣ የማትቆረጥ የማትፈለጥ የማትለያይ አንዲት ቤተክርስቲያን። እሷ አካል የሆነች በውስጧ የምንኖር እኛ ደግሞ ሕዋሳት ብልቶች የምንባለን። በእኔና በእናንተ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? ሞት የክርስቶስን አካል እንዳልቆረጠ የትኛው ሞት ነው? በምድር ያለችው ቤተክርስቲያንስ በምን ደስ ይላታል ካላችሁ ሆይ ከብልቶች አንዱ ቢከብር ይላል፣ ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ። ፍስሐ ወሰላም። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጦመ ልሳን የገዳማችን አስተዳዳሪ፣ ክቡር አባታችን መጋቤ ሐዲስ አባ ገብረ ኪዳን፣ አባ ገብረ ማርያም የገዳማችን የስብከተ ወንጌል ኃላፊ፣ ታላቁ ሊቅ የኔታ መጋቤ ሐዲስ እሸቱ የሰዋስው ብርሃን መንፈሳዊ ኮሌጅ የመጻሕፍት መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የመልአኩ የቅዱስ ገብርኤል ወዳጆች እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የኛም አምላክ ክብርና ምስጋና ለእርሱ ይሁን። አሜን። ቃሉን እንድንሰማ በቤቱ እንድናርፍ ደግሞ እሱን እንድናስበው ደግሞ እንድንጽናና እንድናመሰግነው እንድንዘምርለት የጠራን በቃል ኪዳኑ የታመነ አምላካችን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አሜን። ታላላቅ መምህራን አሉ። እኔ እንደ መግቢያ ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ። ሰፊ ትምህርት በታላቁ ሊቅ ኋላ ላይ ይሰጠናል። እኔ እንደ ስታርተር ነው የሚባለው አይደለ? እንደሱ እንደ ማስጎምጃ እንደሱ ጥቂት የእግዚአብሔርን ቃላት አሰማችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። አሜን። በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል ይላል የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 24። በዚህ ቃል መነሻነት ጥቂት የእግዚአብሔርን ቃላት እንማራለን።
ቤተ ክርስቲያን በሰማይ በምድር አንዲት ናት። የክርስቶስ አካል የሆነች ቤተ ክርስቲያን አንዲት ብቻ ናት። የክርስቶስ አካል አንድ ብቻ እንደሆነች ያልተከፈለች፣ ያልተሰነጠቀች፣ ያልተፈለጠች፣ ያልተቆረጠች አንዲት አካል ብቻ እንደሆነች የክርስቶስም ቤተ ክርስቲያን አንዲት ብቻ ነች። መንትያ፣ ቅጥያ፣ አምሳያ፣ ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ የሌላት አንዲት ቤተ ክርስቲያን ብቻ ናት። አንዲት ስትሆን አኗኗሯ፣ ሁኔታዋ የተለያየ አይነት ነው። ሊቃውንት እንዲህ ይላሉ ስለ ቤተ ክርስቲያን ሲገልጹ፣ አንዲት ብቻ ብትሆንም ይዘቷ፣ አኗኗሯ ግን ይለያያል ይላሉ። ለምሳሌ የምትታየውና የማትታየዋ ቤተ ክርስቲያን ይሏታል። የምትታየዋ ቤተ ክርስቲያን እኔና እናንተ አሁን የምንኖርባት ናት። ጠባለ ኪዳን መሸለ ቁርባን የምንመላለስባት፣ አሁን የተሰበሰብንባት፣ ቅዳሴ የምናስቀድስባት፣ ጉባኤ የምንዘረጋባት፣ ማህሌት የምንቆምባት እሷ የምትታየው ቤተ ክርስቲያን ናት። ዘ ቪዚብል ቸርች የሚሏት። ሁለተኛዋ የማትታየው ቤተ ክርስቲያን ናት። እቺ የማትታየዋ ቤተ ክርስቲያን በአይነ ስጋ የማትታይ በሰማይ ጉባኤ ያለች የቤተ ክርስቲያን አካልና ህብረት የሆነች ግን በአይነ ስጋ የማትታይ ነች። እቺ የትኛዋ ናት ካላችሁኝ፣ አሁን በኃይለ ቃሉ በእግዚአብሔር ቃል የጠቀስኩላችሁ ናት። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ተብላ የተጠቀሰችው ናት። ድል የነሱ የሰማዕታት ማህበር ያሉባት፣ ያሸነፉ የሐዋርያት ጉባኤ ያለበት እሷ የማትታየው ናት። ወገኖቼ ሊቃውንት ሲገልጹ ምን ይላሉ መሰላችሁ? የምትታየው ቤተ ክርስቲያን ከአጠቃላይዋ ቤተ ክርስቲያን 20% ብቻ ናት ይላሉ። ልድገመው። የምትታየዋ የአጠቃላይዋ ቤተ ክርስቲያን 20% ብቻ ናት። 80%ቷ አትታይም ቤተ ክርስቲያን። ይሄን በማስረጃ ላሳያችሁ። የትኞቹ ናቸው እነዚህ የማይታዩ ካላችሁኝ፣ አንደኛ በደስታ የተሰበሰቡ አእላፋት መላእክት። ወገኖቼ አብረውን ይኖራሉ ግን አናያቸው። ከኛ ጋር ናቸው ግን አናያቸው። በደስታ የተሰበሰቡ መላእክት በዕለተ እሑድ የተፈጠሩ አሁን የማይበድሉ አንድ ጊዜ እንደተፈጠሩ የሆኑ የማይባዙ እነዚህ በደስታ የተሰበሰቡ አእላፋት መላእክት የማይታዩ ናቸው። አንድ ሁለተኛ በአጸደ ነፍስ በገነት ያሉ ቅዱሳን፣ ጻድቃን፣ ንጹሃን እግዚአብሔር ያሳያችሁ ከፍጥረት መጀመሪያ ጀምሮ እስካሁኗ ቅጽበት የተጨመሩ እጅግ በርካታ የሆኑ እነዚህ በአጸደ ገነት ያሉ የማይታዩ ናቸው። ሁለት ሶስተኞቹ በብሔረ ሕያዋን ያሉ ሞትን ያልቀመሱ እንደነ ሄኖክ እንደነ ኤልያስ ያሉ እነዚህ ማይታዩ። አራተኞቹ በብሔረ ብፁዓን ያሉ ከወንጌላውያን እንደነ ቅዱስ ማቴዎስ፣ ከባህታውያን እንደነ አባ ዞሲማስ ያሉ ያዩአቸው ሺህ ዓመት ሲሞላቸው የሚታደሱ ኃጢአት ያልሰሩ በብሔረ ብፁዓን የሚኖሩ እጅግ በርካታ ቅዱሳን አሉ ግን የማይታዩ። ደግሞስ በገጸ መሬት የሚኖሩ
ከኔና ከናንተ ጋር የሚኖሩ ግንስ ወገኖቼ እኔና እናንተ ማናያቸው ቅዱሳን አሉ እየኖሩ አብረውን ግን አናያቸው አብረውን ጉባኤ ይሳተፋሉ ግን አንመለከታቸው ምናልባት በአንድ መቅደስ አብረን እናስቀድሳለን ግን አንረዳቸው ከገጸ መሬት የተሰወሩ ስውራን አሉ እንደማን ያሉ ለበዓል ያልሰገዱትን 7,000 ሰዎች ለኔ ያስቀርቻለሁ እንዳለ እግዚአብሔር ያስቀራቸው ሰዎች አሉ ምእመናን እኔና እናንተ ኮርስ በርሳችን እየተያየን እኮ ነው ተስፋ ይቆረጥ ነው እናንተ እኛ እናንተን እያየን ነው የማይታዩ እዚህ መቅደስ ውስጥ አሉ እኔ ሰምቻለሁ አንዲት እህቴ ነግራኛለች ታማሚ ናት እዚህ ኪዳነ ምሕረት ደጅ ትጠናለች አይቻቸው አላውቅም እዛ ገዳም አለች ፊት ለፊት የመጡ አለች ወይ እንዴት ያምራ ግርማ ሞገሳቸው እስኪ ልሳለም ብዬ ቀረብ አልኩ አለች ማዛቸው ደግሞ እንዴት ያውዳል አለች ተሳልሜ በመገረም ከመቀጽበት ዞር ላለው አባ የሉም አለች ተሰውረዋል አጠገባችን ያሉ የተሰወሩ አሉ ወገኖቼ እነዚህ አምስተኞቹ ናቸው በየገዳማቱ እግዚአብሔር ራሱ ባወቀ የሰወራቸው እዚህ አካባቢ እኮ ቅዳሴ ድምጽ ይሰማል ትሉ የለ እዚህ አካባቢ እኮ የዕጣን ጢስ ይሸተናል ትሉ የለ እግዚአብሔር የሰወራቸው በገጸ መሬት ያሉ ስውራን አሉ የቤተ ክርስቲያን ጉባኤ አባላት ናቸው ደግሞስ ከሰው ተለይተው የሚኖሩ ግሁሳን የሚባሉ ደግሞ አሉላችሁ ሰው ማያቸው ጤዛ ልሰው ደንጋ ተንተርሰው ድምፅ አራዊት ታግሰው ውርጩን ሐሩሩን ቁሩን ችለው በእኔና በእናንተ መካከል በምድር መካከል ደግሞ የሚኖሩ አሉ ስድስተኛ ሰባተኛ እኔና እናንተ ነን በመውደቅ በመነሳት ተስፋ በማድረግ በመቁረጥ በመበርታት በመድከም የምንኖር እኔና እናንተ ደግሞ አለን እዩ ስድስቱ አይታዩም ሰባተኛዋ ብቻ ትታያለች እኔና እናንተ ለዚህ ነው 80% ማትታየናት ያሉት ሊቃውንቱ የምትታያለች ግን አንዲት ናት የቤተ ክርስቲያን አካል ናት የቤተ ክርስቲያን ጉባኤ ናት አንድ ሁለተኛዋስ ተዋጊዋና አሸናፊዋ ቤተ ክርስቲያን ይሏታል the militant church ተዋጊዋ the victorious church አሸናፊዋ ተዋጊዋ የቷ ናት ይሄው እኔና እናንተ የምንኖርባት ከቆያት ፍትወታት ጋር ከኃጢአት ጋር እየተጋደልን የምንኖርባት ካላውያን ነገስታት ካረማውያን ጋር በውስጥ ካሉ በውጭ ካሉ ከሃዲያን ጋር በውስጥ ካሉ መናፍቃን ጋር የምንታገልባት እቺ በውጊያ ላይ ያለች ቤተክርስቲያን ናት ተጋድሎዋን ያልጨረሰች ያቺኛዋስ አሸናፊዋ ቤተክርስቲያን ናት ሰይጣንን ያሳፈረች የዘንባባ ዝንጣፊ ይዛ እየዘመረች ያለች ዙፋኑን የከበበች ከድካሟ ያረፈች መከራ ብትቀበል መከራውን ድል የነሳች ያሸናፊዋ ቤተክርስቲያን በላይ ያለች ድል የነሳች ድል ለነሳው በቤቴ አምድ እንዲሆን አደርገዋለሁ ድል ለነሳው መናን መግበዋለሁ ድል ለነሳው በዙፋን ያስቀምጠዋለሁ እያለ የተናገረላቸው ድል የነሱ የበኩራት ማይበር ድል የነሱ የመስተጋድላን ሀገር የቤተ ክርስቲያን ጉባኤ ናት ግን በሰማይ አለች ሶስተኛዋ አይነቷስ የላይኛዋና የታችኛዋ ትባላለች የታችኛዋ እኛ ምን እንኖርባት የላይኛዋስ ከመሰዊያው ስር ያለች ዙፋኑን የከበበች እሷ በላይ የምትኖር ልቧን ያሳረፈች እኛስ ልቦናችንን ወደ ሰማይ መንገድ ያቀና ከዛሬ ነገን
እንሄዳለን ብለን ተስፋ ያደረግን ሙሽራችንን የምንጠባበቅ በታች ያለን ግንስ አንዲት ቤተክርስቲያን ነች። የማትቆረጥ የማትፈለድ የማትለያይ አንዲት ቤተክርስቲያን። ወገኖቼ ቤተክርስቲያን የክርስቶስ አካል ናት። መጽሐፍ ቅዱስ እንዲህ ይላል፣ አካሏ ስለሆነች ቤተክርስቲያን ይላል። ጉባኤ ይሄ ጉባኤያችን አሁን የዘረዘርኩላችሁ ሰባቱ የቤተክርስቲያን ጉባኤ የክርስቶስ አካል ትባላለች። አካለ ክርስቶስ ትባላለች። ክርስቶስ ራሷ የሆነላት እሷ አካል የሆነች በውስጧ የምንኖር እኛ ደግሞ ሕዋሳት ብልቶች የምንባለን። እቺን ነጥብ ያዙልኝ ስለምፈልጋት ነው። እስኪ ልጠይቃችሁ፣ ቤተክርስቲያን አካል ከሆነች በውስጧ የምንኖር ሕዋሳትና ብልቶች ከሆን ምእመናን በእኔና በእናንተ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? እስኪ ንገሩኝ። በአንድ ላይ ወይስ ተለያይተው? በአንድ ላይ አይደል እንደሚሰሩት? ክርስቲያኖች በአካል ውስጥ ያሉ ሕዋሳት በአካል ውስጥ ያሉ ብልቶች በአንድነት የሚሰሩ ከሆነ አካሉ በሆነች ቤተክርስቲያን ውስጥ የሚኖሩ ሕዋሳት መላእክት፣ በደስታ የተሰበሰቡ የአእላፋት መላእክት፣ የጻድቃን መንፈሶች፣ የበኩራት ማህበር፣ የመስተጋድላ ሀገር፣ እነዚህ ሕዋሳት በአንድነት እኮ ነው የምንሰራው ወገኖቼ። እደግመዋለሁ፣ በአንድ አካል ላይ ያሉ ሕዋሳት በአንድ ላይ የሚሰሩ ከሆነ ቤተክርስቲያን ውስጥ የሚኖሩ በሰማይ ይኖሩ በምድር አሸናፊ የሆኑ ተዋጊ በላይ ይኖሩ በታች አንድ ላይ ነው የምንሰራው፣ አንድ ላይ ነው የምንኖረው። ሕዋሳት ተለያይተው የማይሰሩ ከሆነ ምእመናን በቤተ ክርስቲያን ያለን አሁን የጠቀስኩላችሁ በሙሉ በአንድነት ነው የምንሰራው፣ አንድ ላይ ነው። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል። ከመላእክት ሀገር ከመላእክት ሕይወት እየገባን እኮ ነው ምእመናን። ለዚህ እኮ ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ አብረን በቤተልሔም የዘመርነው አብረን መሆን እኮ ስለጀመርን ነው። አብረውን አሉ አብረን ወደ ጻድቃን መንፈሶች ደርሳችኋል። አብረን ምእመናን። ይህ ምንኛ ያጽናናል! ይህ ምንኛ ያበረታል! ወገኖቼ አንዳንዶች በሞት ምክንያት ይሄ ግንኙነት የሚቋረጥ ይመስላቸዋል። እደግመዋለሁ፣ ሞቱ እኮ በቃ አበቁ እኮ በቃ የሉም እኮ በቃ ተቋርጧል እኮ በቃ ሊሉን ይከጅላሉ። ወገኖቼ ምንም እንኳን በአጸደ ነፍስ በብሔረ ሕያዋን በብሔረ ብፁዓን ቢኖሩም ቅሉ በሞት ምክንያት ቤተ ክርስቲያን የሚቋረጥ አንድነት የላት። በሞት ምክንያት አትቋረጥም ምእመናን። እስኪ ልጠይቃችሁ፣ በሞት ምክንያት ከክርስቶስ አካልነት ይቆረጣሉ? በሞት ምክንያት ከክርስቶስ ሕዋስነት ይለያያሉ? ሞት የክርስቶስን አካል እንዳቆረጠ የትኛው ሞት ነው የቤተ ክርስቲያንን አካል የሚቆራረጠው? ቤተ ክርስቲያን። ለዚህ ነው በሞት ምክንያት የሚቋረጥ አንድነት የለንም። በሞት ምክንያት አካለ ክርስቶስ እንደማይቆረጥ ምእመናን። ለዚህ ነው አብረን የምንለው። እነዚህ በሁለት የመጽሐፍ ቅዱስ ኃይለ ቃላት ላስረዳና ትምህርቴን ወደ ማጠቃለል እንደረደራለሁ። ፀሐይ ላይ ብዙ እንዳላቅ አስቀምጣችሁ የኔታ ምስላሉ ስሙኝ። አብረን መሆናችን፣ አንድ ላይ መሆናችን፣ አንድ ላይ መስራታችን በሞት ምክንያት የሚቋረጥ ሕይወት እንደሌለን
ለማስረዳት እነዚህን ጥቂት ነጥቦች ይዋቸው። የመጀመሪያው የእግዚአብሔር ቃል እንዲህ ይላል፣ በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል ጌታችን። በሞቴ ስሙኝ፣ በአንድ ኃጥእ ንስሐ መግባት በሰማይ ደስታ ይሆናል ይላል። ወገኖቼ አንድ ኃጥእ ንስሐ የሚገባው እኮ በምድር ነው እንጂ በሰማይ አይደለም። እውነት አስብ። በምድር በሚገባው ኃጢአተኛ ምክንያት ንስሐ በሚገባው ኃጢአተኛ ምክንያት በሰማይ ያለችው ጉባኤ ትዘምራለች። እየሰማችሁኝ ነው? ታውቃለች አታውቅም? ታውቃለች። ለዚህ እኮ ነው የምትዘምረው። አንተና እኔ ንስሐ ስንገባ ታውቃለች። ለዚህ እኮ ነው እልል የምትለው። የላይኛ በእኛ መመለሳችን እልል ትላለች። የላይኛ በእኛ መጸጸታችን ትደሰታለች። በአንድ ኃጥእ ንስሐ መግባት በላይ በሰማይ ጉባኤ ደስታ ይሆናል። ለምንድን ነው ደስ ያላቸው? አብረው ስላሉ፣ የቤተ ክርስቲያን ጉባኤና አባላት ስለሆኑ፣ አብረው ስላሉ። ምዕመናን እኛ በአጸደ ሥጋ እነሱ በአጸደ ነፍስ ናቸው እንጂ አብረን ደርሳችኋል የሚለው ይህንን ነው። እነሱ የጨረሱና ያገኙ ናቸው። እኛ መንገድ ላይ ነን እንጂ አብረን። እኛ በእምነት እንመላለሳለን፣ እነሱ በማየት እየኖሩ ነው እንጂስ አብረን። እነሱ ተስፋቸውን ያገኙ፣ እኛስ በተስፋው የምንኖር ነን እንጂስ አብረን። ለዚህ ነው እኮ ደርሳችኋል የሚለን። ምዕመናን ወደ ክርስቶስ ስንደርስ ተጠምቀን፣ ወደ ክርስቶስ ስንደርስ ቆርበን፣ ወደ ክርስቶስ ስንደርስ አምነን ወደዚህ ጉባኤ አብረን ነው የምንደርሰው። ስለሚያዩ እኮ ነው ደስ ያላቸው። ስለሚያውቁ እኮ ነው የዘመሩት። አንድ ሁለተኛ ላስረዳችሁ። በሞቴ በሰማይ ያለችው በእኔና በእናንተ ንስሐችን ደስ ይላታል አለ። አብረን ስለሆነ በምድር ያለችው ቤተ ክርስቲያንስ በምን ደስ ይላታል ካላችሁ ሆይ በአንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 እንዲህ ይላል። ስሙኝ በሞቴ ከብልቶች አንዱ ቢከብር ይላል፣ ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ስሙኝ ልድገመው። እዩ ቅድም አንድ ቃል ነግሬያችኋለሁ። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን አካል ናት። በአካል ውስጥ በቤተ ክርስቲያን ውስጥ የሚኖሩ ከቅዱሳን መላእክት ጀምሮ እስከኛ ድረስ ብልቶችና ሕዋሳት ይባላሉ ብያችኋለሁ። የአካሉ ብልቶች ነን ይላል ኤፌሶን መልእክት ምዕራፍ 5 ቁጥር 20። ስለዚህ ከነዚህ የቤተ ክርስቲያን ጉባኤ ከነዚህ የቤተ ክርስቲያን አባላት አንዱ ሲከብር ሌሎቹ አብረው ደስ ይላቸዋል፣ ያኮርፋሉ፣ ደስ ይላቸዋል፣ ደስ ይላቸዋል። ከብልቶቹ አንዱን የከበረው ግን ሌሎቹ ምን ይላቸዋል? አብረው ደስ ይላቸዋል። ምዕመናን ለዚህ እኮ ነው ሰማዕታትን የሰማዕትነት ቀናቸውን ስናከብር ለምንድን ነው በዓላቸውን የምናከብረው? ለምንድን ነው ቆመን የምናጨበጭብላቸው? ለምንድን ነው ፀሐይ እየተመታን እልል የምንልላቸው? ለምንድን ነው ቅኔ የምንቀኝላቸው? ለምንድን ነው ከበሮ የምንመታላቸው? የኔና የእናንተ ወንድሞቻችን ናቸው። ከብልቶቹ አንዱ ከብሯላ። ርኩሳት መናፍስት፣ የሰማይ ኃይላት፣ አጋንንት ሰራዊት፣ አላውያን ነገስታትን ድል ስላደረገ ከብልቶቹ ጋር አብሮ ደስ ይላቸዋል። በምድር ያለችው በተጋድሏቸው ጸንተው ሲያሸንፉ ደስ ይላታል። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። አብረን እልል እንላለን። ወገኖቼ ይሄ በጣም ቀላል ምሳሌ ልስጣችሁና ነገሩን ግልጽ ላድርግላችሁ። እስኪ ልጠይቃችሁ። ኃይሌ ገብረስላሴ
ከ27 ከ28 ጊዜ በላይ ሪከርድ ሰብሯል። በሞቴ ኃይሌ ሲያሸንፍ እኛ አብረን አላሸነፍንም? አሸንፈናል። ኃይሌ ሲያለቅስ አላለቀስንም? አንብተናል። ኃይሌ ኋላ ሲቀር ልባችን ወደ ኋላ አልቀረም፣ ቀርቷል። ኃይሌ ብቻ ሳይሆን ኃይሌ ኢትዮጵያና ኢትዮጵያውያን ስለሆነ ሲታመም ታመናል፣ ሲያነባ አንብተናል፣ ሸብረክ ሲል ወድቀናል። ለምን? አብረን ሮጠናል። እኛ ነዋ ወገኖቼ። አንዳንዶች እንዲህ አይነቱ ሐሳብ ስለማያውቁት እንዲህ አይነት ቅዱሳን መስተጋድላን ሰማዕታትን ስናሞግሳቸው፣ ስናከብራቸው፣ ከፍ ስናደርጋቸው እንዳልተቋረጥን ማሳያ መሆናቸው አይገባቸውም። ቅር ይላቸዋል፣ ይበሳጫሉ። እዩ፣ የላይኛዋ በእኛ ንስሐ፣ የታችኛዋ በእነሱ ድል ደስ ይላታል። ብልቶቻችን ናቸዋ። ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል። የቤተ ክርስቲያን አባላት እኛ ደስ ይለናል። ስለዚህ እናጨበጭባለን፣ እንዘምራለን፣ ቀናቸውንም እናከብራለን። እንዴ ምዕመናን፣ ኃይሌ ላሸነፈው ምን ነው እኛ ደስታችን ካልን እኮ ኃይሌ ብቻ አይደለም፣ እኛም ነን። እኛን ወክሎ ነው የቆመው። ለዚህ እኮ ነው አፍጥጠን የተመለከትነው። ለዚህ እኮ ነው ሲመጣ አንዳንዶቻችን በትከሻችን ሳይቀር የተሸከምነው። ምዕመናን፣ አንዲት የሆነች ይህች የቤተ ክርስቲያን ጉባኤ ድል ያደረገች ቅዱስ ጊዮርጊስን የምታጨበጭብለት፣ የምታሞግሰው፣ የምታከብረው ለምን ይመስላችኋል? ቤተ ክርስቲያን ናታ። እኛም ነና። ይህንን ትምህርት ለምን የመረጥኩት ይመስላችኋል? ሰሞኑን አንድ ሰው በዚህ በማህበራዊ ሚዲያ ሰምቻለሁ። ጊዮርጊስ እንዲያና እንዲህ የሆነው ኧረ ለራሱ ጉዳይ ነው፣ እንደውም ሰምቻለሁ፣ ደስ የማይል ቋንቋ ለሃጃው ነው ሲል ሰምቼ አዝኜ ነው። ክርስትና እንደዚህ ነው። የሮጠው ኃይሌ ኢትዮጵያ ከነበረ የተጋደለው ጊዮርጊስ ቤተ ክርስቲያን አይደለች። ብልቶች ሁሉ ከከበረው ብልት ጋር ደስ ሊላቸው አይገባም። ይሄ ምን ያስቆርፋል? ይሄ ምን ያበሳጫል? ይሄ የራሱ ጉዳይ ያስብላል። ምዕመናን፣ ክርስትናን አያውቋት፣ ቤተ ክርስቲያንን አልተረዷትም። እስኪ እንኳን አይደለም ፍጽምት በሆነችው በአዲስ ኪዳን ስለ አብርሃም ላንሳላችሁ። አብርሃምን እግዚአብሔር እንዲህ አለው፣ ለበረከቱን የሚባርኩን እባርካለሁ፣ የሚረግሙንም ረግማለሁ። ለበረከቱን ያለው አይደለምን? እንግዲያውስ አብርሃም ለራሱ ጉዳይ ለሃጃው ይመስላችኋል? ለቋንቋው ይቅርታ እንደው ለሱም ልጠይቅለት እንጂ አይደለም። አብርሃም ለእስራኤልም ጭምር ነው ወገኖቼ። ለዚህ እኮ ነው የአብርሃም ስም ሲነሳ እግዚአብሔር የሚራራው። እስራኤል ምን አሉ? አብርሃምን አስበው፣ ይስሐቅን አስበው፣ ያዕቆብንም አስበው ሲሉት እግዚአብሔርም ሊያደርገው ስላለው ጥፋት ራራ ይላል። አብርሃም ለእስራኤል ለራሱ ጉዳይ ነው አይደለም፣ ለበረከቱና ያለው። ዮሴፍ የእግዚአብሔር መሆኑ ለራሱ ብቻ ይመስላል አይደለም። እናስ ለግብፅ ጎረቤት ሁሉ ሳይቀር ነው የተረፈው። አንተ ክርስትና ይተርፋል፣ ወደ ሌሎች ይሸጋገራል፣ ሌሎችን ይማርካል። ዮሴፍ ለጠሉት ጠላቶች እንኳን ተርፏል። አንተ ለባዕዳን ጎረቤቶች ሁሉ ተርፏል። ስለ ዮሴፍ አቢዳራ እንኳን ሳይቀር ተባርኳል። ለራሱ ጉዳይ ይሄ ወንጌል ነው፣ ወንጌል ነው። ይሄ ክርስቶሳዊ ነው።
ወንጌላችን እኮ እንዲህ አይልም። በሞት ያላስታውሳችሁ የሐዋርያት የስጋቸው ቅድስ የነፍሳቸው ቅድስና ለስጋቸው የስጋቸው ቅድስና ለነፍሳቸው ተርፎ ለስጋቸው ተርፎ የስጋቸው ለጨርቃቸው የጨርቃቸው ለጥላቸው ተርፎ ታስታውሱ የለ ህሙማንንና በሽተኞችን እነሱ በሚያልፉበት ቦታ ያመጡ ያስተኛቸው ነበር። ጥላቸው ጨርቃቸው እንኳን ሳይቀር ለሌሎች ይተርፍ ነበር። ለሐጃቸው ለራሳቸው ጉዳይ አይደለም፣ ለሌሎችም ጭምር እኮ ነው። ክርስቶስን የምንመስለው ክርስቶስ ለሁላችን እንደሆነ ቅዱሳን ደግሞ ለሁሉ እኮ ነው የሚሆኑት። በሞቴ አንድ እግዚአብሔር ቃል ጨምሬ ላስታውሳችሁ። ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል፣ ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል አይልምን? እንደ መነኮሳት ትጋሃ ሌሊት እንደ ባሕታውያን መንኖ ጥሪት ለሌለ ለኛ በትራስና በደንገል ለምናንኮራፋ ለምናንቀላፋ ለኛ ጻድቁንና ነብዩን ስንቀበል የጻድቁንና የነብዩን ዋጋ ይወስዳል ነው የሚለው። ዋጋ ይወስዳል ለኛም ጭምር ነው። እግዚአብሔር ፍቅር እኮ ስለሆነ ነው የሚመራ። እውነት እውነት እላችኋለሁ ዋጋው አይጠፋበትም። ይሄ ወንጌል ምንድነው? ዋጋው አይጠፋበትም። ጥልቅ ፍቅር እንደነሱ ባይኖረንም፣ ትጋሃ ሌሊት እንደነሱ ባይኖረንም፣ ጥልቅ ሕይወት እንደነሱ ባንጋደልም፣ ነገር ግን ጥቂት በመንገዳቸው ስለዘከርናቸው ስላገዝናቸው እግዚአብሔር ፍቅር ነው ዋጋቸውን ጥቂት ጥቂት ያካፍለናል። ለራሳቸው ጉዳይ ነው አይደለም። እንዲህ አይነት ምዕመናን ቤተ ክርስቲያን ማለት አሁን ያልኳችሁ ናት። የላይኞቹ በንስሐችን የላይኞቹ በንስሐችን የታችኞቹ በድላቸው አብረን የምንኖር ነን። አብረን ደርሳችኋል እኮ የሚለን ለዚህ ነው። እንደውም አንድ ሊቅ ምን ይላል መሰላችሁ? እንደነዚህ ስላሉ መስተጋድላን ሲናገር እነርሱ ተሰቃዩ፣ እኛ በድላቸው ደስ አለን። እነርሱ ታገሉ፣ እኛ በደስታ ዘለልን። የእነርሱ አክሊል የእኛና የቤተ ክርስቲያን አክሊል ሆነን ይላል። ቤተ ክርስቲያን ይቺ ናት ምዕመናን። ለዚህ እኮ ነው የምንመሰክርላቸው፣ ለዚህ እኮ ነው የምናሞግሳቸው። እንኳን በአዲስ ኪዳን ያሉ አስደናቂ ሰማዕታትን ቀርቶ ወገኖቼ ጻድቁ ኢዮብ እንዲህ ይላል። ምን ይላል? ድሃውንና ችግረኛውን ስለረዳው ፈንታ ይላል መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 አንብቡት። ድሃውንና ችግረኛውን ስለረዳው ፈንታ ይላል ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ ይላል። እንጀራን ቆርሶ ስላበላ ውሃን ቀርቶ ስላረካ ያየችው ዓይን ሁሉ አሞገሰችው፣ መሰከረችለት። ወገኖቼ በረከታቸው ረድኤታቸው ሰናይ ገሪሆሙ ለእለ ይዜኑ ሰናይ ዜና የምስራችን ያወራ ከልዋሪቆን እስከ ደማስቆ የገረገረ የተሽከረከረ የእግራቸው ሸጎና እስኪነቀል ድረስ የተንከራተተ ወንጌልን ያስተማረ እነዚህ የወንጌልን ማዕድ አጠገቡን፣ የእግዚአብሔርን ፍቅር አረኩን። ስለዚህ እናሞግሳቸዋለን፣ ደግሞስ እንመሰክርላቸዋለን። ምክንያት ብልቶቻችን ወንድሞቻችን ናቸው። አንተ ወንድምህን የራሱ ጉዳይ ካልክ ይቅርታ አድርግልኝ ነውረኛ የሆንክ ነው ማለት ነው። ወንድምህን እንኳን ለሃድ የራሱ ጉዳይ ካልክ ችግር አለ ማለት ነው። ግድ የለም ችግር አለ፣ ችግርም አለ፣ ችግርም አለ፣ ችግርም አለ። ለዚህ ነው አባቶቻችን እንደማያስፈልጉን እስከንቆጥራቸው ድረስ የሚያደርሰን ምን ነገር አለ? ምን አደረጉን? ምዕመናን አንድ ሁለት ነገር ብቻ ነግሬያችሁ ላብቃ። ወገኖቼ እንኳን አይደለም ለኔና ለናንተ ለከበረው ሐዋርያ እስከ ሶስተኛው ሰማይ ለተነጠቀው ቅዱስ ጳውሎስ እንኳን የተሰሎንቄ ምዕመናን ጸሎት ያስፈልገው ነበር። ልድገመው፣ የራሳችሁ ጉዳይ ነው አላላቸውም። አፋችሁ ለኔ ደግሞ እንደሚገባ ገልጠው ዘንድ ጸልዩልኝ እያለ ለመናቸው እንጂ ጸሎት የሚገባው ሰው ባይሆን እንኳን እስከ ሶስተኛው ሰማይ የተነጠቀ ቢሆን እንኳን ምዕመናን የምዕመናንን ጸሎት እኮ ይህ እንደሚያስፈልገው አምኗል።
ያስፈልገናል የራሱ ጉዳይ የሚባል እኮ አይደለም። ይሄንን እርግጥ አድርጎ የሚያስረዳን አንድ እግዚአብሔር ቃል አንሳላችሁ በሞት እንዲህ ይላል። እዛው አንደኛ ቆሮንቶስ መልእክት ምዕራፍ 12 ላይ ዓይን እጅን ጆሮም እግርን አታስፈልገኝም ሊለው አይችልም ይላል። አንዱ ብልት ሌላውን ብልት የራሱ ጉዳይ ሊለው አይችልም። ዓይን እጅ ጆሮ እግርን አታስፈልገኝም ሊለው አይችልም። ወንጌል እኮ ነው ማነብላችሁ። አንዱ ብልት ለአንዱ ብልት ያስፈልጋል። ለዚህ እኮ ነው አንዱ ብልት ሲከብር ክብር ሲጎናጸፍ ክብር ሞቱ ለጻድቅ በቅድመ እግዚአብሔር በእግዚአብሔር ዘንድ የከበረ ሞት ስለሆነ ክብር ነው የሚባለው። ቅዱስ ዮሐንስ አፈወርቅ ነው ፍጽምና አገኙ ነው የሚላቸው። እንዲህ አይነት ጻድቃን ሰማዕታት ሲያርፉ ክብር ነው የሚባለው ወገኖቼ። እንደዚህ ከከበሩት ጋር አብረው ደስ ይላቸዋል። አታስፈልገኝም ሊለው አይችልም እኮ ነው የሚለው። እንዴት ነው ዓይኔ እጄን አታስፈልገኝም ልትለው የምትችለው? የራስ ጉዳይ ብላ ልታባረው የምትችለው? ይሄ ከሆነ እኮ ቅድም እንዳልኳችሁ በአንድነት የማይሰሩ ሕዋሳት እንደሌሉ ሁሉ ከቤተ ክርስቲያን አካልነት የተቆረጡ ከቤተ ክርስቲያን ጉባኤ የወጡ ወንድሞቻቸው እንደማያስፈልጓቸው የናቁ አሁን እነዚህ ክርስቲያን ወገን ይባላሉ። እንደውም ትርጓሜ ወንጌላችን አንድ አስደናቂ ቃል ይናገራል። ምን ይላል? ይሄን ሲተረጉም በጣም ይገርማል። ራስ ይላል። ይሄ አካል የሆነው ራስ ቅድም ያልኳችሁ ራስ የሆነው ክርስቶስ አይደለም። ይሄ አካል የሆነው ራስ ዓይንን አታስፈልገኝም እጅንም ሂድልኝ እግርንም ጥፋልኝ ቢለው ይላል ራስ ሆኖ አይቀጥልም ይላል። ምክንያቱም ዓይን የለም እግርም የለም እጅም የለም ራስ ሆኖ አይቀጥልም። ምክንያቱም ራስ ስለሆነ ብቻ ቆለል ሲል ጨፍልቀው ይጥሉታል ይላል። ዓይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ራስ ሆኖ መቀጠል አይችልም። ስለዚህ ለራስ ዓይንን እጅን እግርን ያስፈልጉታል። ማን ነው የራሱ ጉዳይ ብሎ ሊጥለው የሚችለው ወገኖቼ? ቤተክርስቲያን ማለት ይችላል። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል የተባለው ለዚህ ነው። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት ቅዱሳን በረከት ረድኤት አይለየን። ስታርተር ብዬ ዋና አላረኩትም አይደል? ይቅር ይበለኝ።